እስከዛሬ ድረስ ለባት የታጣለት በውስብስብነቱ የቀጠለው የሞዴልና የማስተዋወቂያ ባለሙያ ቀነኒ አዱኛ ህልፈተ ህይወት ጋር ተያይዞ የፍቅረኛዋ አንዷለም ጎሳ ለአራተኛ ጊዜ ፍርድ ቤት የቀረበበት የፍርድ ቤት ችሎት በድጋሜ ለ9 ቀናት ተራዝሟል። በቀነኒ አዱኛ ግድያ ተጠርጥሮ በእስር ላይ የሚገኘው አንዷለም ጎሳም ለሚያዝያ 9 ተለዋጭ ቀጠሮ ተሰጥቶታል። ከቀነኒ አዱኛ ሞት ጋር ተያይዞ በግድያ ወንጀል ተጠርጥሮ በፖሊስ በቁጥጥር ስር የሚገኘው እጮኛዋ አርቲስት አንዷለም ጎሳም በዛሬው ዕለት አራዳ በሚገኘው የፌዴራል ፍርድ ቤት ለአራተኛ ጊዜ ቀርቧል። የአርቲስቱ የአንዷለም ጎሳ ጠበቃ ከዚህ ቀደም አርቲስቱ በዋስትና እንዲወጣም የቀረበው ጥያቄ በነፍስ ግድያ የተጠረጠረ በመሆኑ ውድቅ መደረጉም ይታወሳል። በዛሬው ዕለትም ጠበቃው የዋስትና መብቱ እንዲጠበቅ በትላንትናው ዕለት በዋለው ችሎት ማንሳቱን አስታውሶ እስካሁን የተሰጠው ጊዜ በቂ ነው፣ ማራዘም አይገባምም ብሏል። አቃቢ ሕግም መረጃዎችን ለማደራጀትና የምርመራ ውጤቶችን ለማቅረብ ተጨማሪ ጊዜ እንዲሰጠው በትላንትናው ዕለት ችሎት መጠየቁ ይታወሳል። በዚህም ፖሊስ ከ15 ተጨማሪ ሰዎች መረጃ መሰብሰቡን በመግለጽ ነገር ግን ፎሬንሲክ የምርመራ ውጤቶች ስላልደረሱ ተጨማሪ 14 ቀናት ይሰጠኝ ሲልም ጠይቋል። ፍርድ ቤቱ በዛሬው ችሎት አቃቢ ሕግ ማስረጃዎችን እንዲያቀርቡ 9 ቀናት በመፍቀድ መዝገቡ ለምርመራ ለሚያዝያ 9 ቀን 2017 ዓ.ም መቀጠሩ ተዘግቧል። ከዚህ ጋር በተያያዘ ትላንት አዲስ አበባ ውስጥ በፌዴራል የመጀመሪያ ፍርድ ቤት አራዳ ምድብ ችሎት በተካሄደው የአርቲስት አንዷለም ጎሳ ፍቅረኛ ሞዴል ቀነኒ አዱኛ መሟትን በማስመልከት የተጎጂዋ የግል ማህደር በተጠርጣሪ ጠበቃ እጅ እንዳለ ተደርገው ዘገባ አቅርበዋል ላላቸው መገናኛ ብዙሃን ፍርድ ቤቱ ማስጠንቀቂያ ሰጥቷል። ፍርድ ቤቱ ከሟች የግል ማህደር ጋር በተያያዘ ችሎቱ ላይ ያልተባለ ዘገባ አቅርበዋል በሚል ማስጠንቀቂያውን የሰጠው የተከሳሽ ጠበቃ የሟች የግል ማህደር በጠበቃ እጅ እንዳለ አስመስለው ያልተገባ ዘገባ ያቀረቡት መገናኛ ብዙሃን ላይ ማስጠንቀቂያና ቅጣት ይተላለፍልን ሲሉ አቤቱታ በማቅረባቸው ነው። ጠበቃው የሟች የግል ማህደር በፖሊስ እጅ የሚገኝ እንጂ በኔ እጅ የለም፣ እጄ ገብቶ ማያውቅም በማለት ነው የችሎት ውሎውን አዛብተው ዘግበዋል ያላቸውን መገናኛ ብዙሃን ተጠያቂ እንዲሆኑ አቤቱታ ያቀረቡት። ጠበቃው ከዚያ አኳያ በችሎቱ ተጠይቀው ስሙን የጠቀሱት የአዲስ ስታንዳርድ ኦሮሞኛ እትም ነው። ዳኛ ፊት ቀርበው በዘገባው ላይ ማብራሪያ የሰጡት የተቋሙ ዘጋቢ በበኩላቸው ከጠበቃ መረጃ በመውሰድ ዘገባው ላይ ማስተካከያ መደረጉን ለችሎቱ አስረድተዋል። የሟች የግል ማህደር በችሎቱ እጅ እንጂ በጠበቃ እጅ አይደለም ያለው ፍርድ ቤቱ ስህተቶች እንዲታረሙም ትዕዛዝ እንደሰጠ ተዘግቧል። ቀነኒ አዱኛ መጋቢት 01 ቀን 2017 ዓ.ም ሌሊት 10 ሰዓት አካባቢ ከእጮኛዋ ጋር ከሚኖሩበት ውዳሴ ከተሰኘው ህንጻ 5ኛ ፎቅ በረንዳ ላይ ለጊዜው ምክንያቱ ባልታወቀ ሁኔታ መውደቋ ለህልፈቷ ምክንያት መሆኑን ፖሊስ ማስታወቁ ይታወሳል። የቀነኒ አዱኛ አባትና እናት የኢትዮጵያ ህዝብ ልጅን ደም ሐቁን እንድታወጡልኝ ከውጭም ሆነ ከሀገር ውስጥ ያላችሁ ኢትዮጵያውያን ከጎኔ እንድትቆሙልኝ እማጸናለሁ በማለት መሪር ሐዘናቸውን መግለጻቸውም የሚዘነጋ አይደለም። ፍትህ ላጡ ብለን እኛም እንሰናበታችሁ።